አሜሪካ በዚህ ጦርነት ውስጥ ምን አገባት? ይህ የብዙዎች ጥያቄ ነው። ዶናልድ ትራምፕ ግን ለዚህ ምላሽ አላቸው። እስራኤልን ደፍራ ወደ ጦርነቱ እንድትገባ ያደረግናት እኛ ነን። እኛ ዝም ካልን ኢራን ቀድማ እኛን ማጥቃቱ አይቀርም። ስለዚህ ይህንን ለማድረግ ተገደናል። ይህንን የተናገሩት ዶናልድ ትራምፕ በዚህ ብቻ አላበቁም። አሁን ያያችሁት ገና ጥቂቱን ነው። በቅርብ ቀናት ውስጥ ደግሞ ከባዱን ጥቃት እንሰነዝራለን ማለታቸው አስገራሚ ሆኗል። ኢራን በበኩሏ እነዚህን ሁለት ሀገራት ብምራቸው አይማሬን ስትል ፎክራለች። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል አሊ መሐመድ ናኢም ለታስኒም በሰጡት አስተያየት ኢራን የታጠቀቻቸውን ዘመናዊ ሚሳኤሎች በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር ያስታወቁ ሲሆን ጀነራሉ አክለውም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ ሀገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ፣ የሰማዕታቱን ደም እንበቀላለን፣ ሁለቱንም ሀገራት ያላሰቡትን ሽንፈት እናከናንባቸዋለን ሲሉ ዝተዋል። ይህ የእርሳቸው አስተያየት ጦርነቱ ከዚህም በባሰ ሁኔታ እንደሚቀጣጠል ያሳየ ጉዳይ ሆኗል። ሰላም ጤና ይስጥልን ውድ የዩቲዩብ ቻናሌ ተከታታዮች፣ 5ኛ ቀኑን ያስቆጠረው የአሜሪካ እስራኤልና የኢራን ጦርነት ብዙ አዳዲስ ጉዳዮችን ማስመልከቱን ቀጥሏል። አሜሪካና ኢራን አንዳቸው ሌላቸውን ከማጥቃትን ባሻገር ከባድ ቃላትንም እየተወራወሩ ይገኛሉ። ሞተዋል ሲባሉ የነበሩት የአሊ ሆሚኒ ልጅ ሞሽታባ ሆሚኒም በሕይወት አሉ መባሉ አስገርሟል። ኢራን ደግሞ በትላንትናው ዕለት ምሽት ላይ በወጡ መረጃዎች የአሜሪካ ኤምባሲን ማጋየቷ ተዘግቧል። አሜሪካ በዚህ ጦርነት ውስጥ የገባችው ለምንድን ነው? የብሪታንያው ጠቅላይ ሚኒስትርንስ ለምን በጦርነቱ ላይ እንዲሳተፉ ፈለጉ? ኢራንስ ከአያቶላ ሞት በኋላ በማን እየተመራች ትገኛለች? እነዚህንና ሌሎች ጉዳዮችን በዛሬው ዝግጅታችን ላይ የምናስቃኛቸውናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ በማድረግ ጀምሩት። አሁን በቀጥታ ወደ ዝግጅቴ አለፍኩኝ። አብራችሁን ቆዩ። ኢራኖቹ የሲኦል ደጅ ይከፈታሉ ሲሉ ተደምጠዋል። ትላንትና ምሽት በተሰማ ሰበር መረጃ ኢራን በዩናይትድ አረብ ኤምሬትስ የሚገኘውን የአሜሪካን ኤምባሲ ዶግ አመድ ስታደርገው አምሽታለች። ኢራን የአያቶላ አሊ ሆሚኒና የመሪዎቿ ሞት ሐዘኗ ሳይረሳ ተከታታይ አጸፋዊ ምላሾቿን መሰንዘሯን ቀጥላበታለች። ኢራን ምንም እንኳን መሪዎቿን በሞት ብትነጠቅም ከዚህ በኋላም የመሪ እጥረት እንዳይፈጠር በየቦታው ባሉ ኃላፊነቶች ላይ ተጣዋዋቂ ሰዎችን አዘጋጅታለች። ከዚህም በተጨማሪ በርካቶች የአያቶላ አሊ ሆሚኒ ልጅ ሞሽታባ ሆሚኒ ሕይወታቸው አልፏል ሲሉ ቢናገሩም እኚህ ሰው ግን በሕይወት መኖራቸው ለኢራኖች መልካም ዜና ሆኖላቸዋል። ሞሽታባ ቅዳሜ ዕለት በተፈጸመው የእስራኤልና የአሜሪካ ጥቃት አባታቸውን፣ የእንጀራ እናታቸውን፣ ሚስታቸውን፣ እህታቸውን፣ የእህታቸውን ባልና ሌሎችም የቅርብ የቤተሰብ አባሎቻቸው ተገድለውባቸዋል። ሜሄር የተባለው የኢራን የዜና ወኪል እንዳለው ሞሽታባ ሆሚኒ በአሁኑ ጊዜ የተሰዉ የቤተሰብ አባሎቻቸውን ጉዳይ በመከታተል በማማከርና የሀገሪቱን ጠቃሚ ጉዳዮችን በማከናወን ላይ ይገኛሉ። ከ5 ቀናት በፊት የሀገሪቱ ጠቅላይ መሪ ቤትና ጽሕፈት ቤታቸው ላይ በተፈጸመ ጥቃት አባታቸው ሲገደሉ የእንጀራ እናታቸው ማንሱሬ ሆጃስታ በአገር ዛሬ ደግሞ በጥቃቱ ክፉኛ ተጎድተው ኮማ ውስጥ ከቆዩ በኋላ ሕይወታቸው አልፏል። እንዲሁም ሚስታቸው ዛህራ ሃዳዳዴል፣ ሴት ልጃቸው፣ የልጃቸው ባልና የልጃቸው ልጅ በጥቃቱ ተገድለውባቸዋል። የ53 ዓመቱ ሞሽታባ የሟቹ ጠቅላይ መሪ አሊ ሆሚኒ ሁለተኛ ልጅ ሲሆኑ ከቅርብ ዓመታት ወዲህ የኢራንን የመሪነት ስልጣን ይይዛሉ ተብለው በተደጋጋሚ ሲነሱ ቆይተዋል። አሜሪካና እስራኤል በኢራን ላይ ጥቃት ከመክፈታቸው ከሳምንት በፊት በወጡ ዘገባዎች ላይ አሜሪካ ጦርነት የምትጀምር ከሆነ ቀዳሚ ኢላማ የምታደርገው የሀገሪቱን መሪዎች እንደሚሆን፣ ዋነኞቹ ደግሞ አያቶላ ሆሚኒና ልጃቸው ሞሽታባ ሆሚኒ እንደሚሆኑ ተጠቅሶ ነበር። ይህ በእንዲህ እንዳለ የኢራን የባለሙያዎች ምክር ቤት አዲስ ጠቅላይ መሪ ለመምረጥ በኢንተርኔት ሲሰበሰብ አምሽቷል። የኢራን ከፊል ኦፊሴላዊ የፋርስ የዜና ወኪል እንደዘገበው ከሆነ የሀገሪቱን ቀጣይ ጠቅላይ መሪ የመምረጥ ኃላፊነት የተጣለበት የኢራን የባለሙያዎች ምክር ቤት በኢንተርኔት አማካኝነት ስብሰባ ሲያካሄድ አምሽቷል። በሳምንቱ ውስጥ እስራኤል
በምክር ቤቱ ይዞታዎች ላይ ጥቃት መሰንዘሯን ተከትሎ ይህ በ88 ከፍተኛ የሃይማኖት አባቶች የተዋቀረው ተመራጭ አካል ስብሰባዎቹን በርቀት እያከናወነ ይገኛል። የመንግስት መገናኛ ብዙሃን እንደገለጹት ሰኞ ዕለት በአሜሪካና በእስራኤል የተሰነዘረው ጥቃት ቴህራን የሚገኘውን የባለሙያዎች ምክር ቤት ግቢ መጥቷል። በትላንትናው ዕለት ደግሞ የእስራኤል ጦር ቃል አቀባይ ኤፊ ዴፍሪን በኩም የሚገኘው ግቢ መመታቱን አረጋግጠዋል። ዴፍሪን በሰጡት መግለጫ የጥቃቱ ውጤቶች አሁንም እየተመረመሩ ነው፣ የተረጋገጡ ውጤቶች ካሉ እንዳስፈላጊነቱ መረጃውን እናሳውቃለን ብለዋል። ሆሚኒ በሌሉበት ወቅት አዲስ ጠቅላይ መሪ እስኪመረጥ ድረስ ስልጣናቸው ለጊዜው ለ3 ሰዎች ምክር ቤት ተላልፏል። ይህ ምክር ቤት ፕሬዝዳንቱን፣ የፍትህ አካላት ኃላፊውንና የጥበቃ ምክር ቤት ወይም ደግሞ ጋርዲያን ካውንስል አባል የሆኑ አንድ ከፍተኛ የሃይማኖት አባትን ያቀፈ ነው። የጥበቃ ምክር ቤት የኢራንን ፓርላማ እንቅስቃሴ የሚከታተሉ 12 የህግ ባለሙያዎችን የያዘ አካል ነው። ታዲያ የብዙዎቹ ጥያቄ ግን የሚመጣው ከዚህ በኋላ ነው። አሜሪካ ለምን ኢራንን ማጥቃት ፈለገች? አሜሪካና እስራኤል ጠቅላዩን መሪ አያቶላ ኦሊ ሆሚኒን የገደለውን ዘመቻ ጨምሮ ላለፉት 10 ዓመታት ታይቶ የማይታወቅ ከፍተኛ ጥቃት ከቀዳሚ ዕለት ጀምሮ በኢራን ላይ ከፍተዋል። ይህ በአሜሪካው ፕሬዝዳንት ዶናልድ ትራምፕ የፕሬዝዳንትነት ዘመን የታየው ትልቁ የውጭ ጉዳይ ፖሊሲ ውርርድ የመጣው ትራምፕ ለድጋሚ ምርጫ በሚወዳደሩበት ወቅት ራሳቸውን እንደ የሰላም ፕሬዝዳንት ካስተዋወቁና ከኢራን ጋር ላለው አለመግባባት ዲፕሎማሲያዊ መፍትሄን እንደሚያመጡ ከተናገሩ በኋላ ነው። ትራምፕ እርምጃ ከመውሰዳቸው በፊት ለአሜሪካ ሕዝብ ዝርዝር ማብራሪያ ያልሰጡ ቢሆንም ባለፈው ማክሰኞ ባደረጉት የሀገር ሁኔታ ወይም ደግሞ ስቴት ኦፍ ዩኒየን ንግግር ላይ ቅዳሜ ዕለት በለቀቁት የቪዲዮ መልእክት የሚከተሉትን ዋና ዋና ሐሳቦች ዘርዝረዋል። አንደኛ፣ ኢራን የኒውክሌር መሳሪያ እንዳታገኝ መከላከል። ትራምፕ በቪዲዮ መልእክታቸው ላይ ደጋግመው እንደገለጹት ኢራን በጭራሽ የኒውክሌር መሳሪያ ሊኖራት እንደማይገባ ገልጸዋል። ባለፈው ሰኔ ወር ላይ በተፈጸመ ጥቃት የኢራንን የኒውክሌር መርሃ ግብር አውድሜዋል ቢሉም በዚህ ሳምንት ግን ቴህራን መርሃ ግብሩን እንደገና ለመገንባት መሞከሯን ተናግረዋል። ቅዳሜ ዕለት ሲናገሩም ይህ አገዛዝ መልእክቱን ለማስተላለፍ የኒውክሌር መሳሪያ ቢታጠቅ ምን ያህል ደፋር እንደሚሆን እስቲ ያስቡት ሲሉ ተደምጠዋል። የተባበሩት መንግስታት ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲና የአሜሪካ የስለላ ተቋማት ኢራን እንደ አውሮፓውያን አቆጣጠር በ2003 የኒውክሌር መሳሪያ ልማት መርሃ ግብሯን ማቆሟን ለየብቻ ገምግመዋል። የምዕራባውያን ኃይላት ግን ኢራን ዩራኒየምን አሁን ወዳለበት ደረጃ ለማበልጸግ ምንም አይነት ተአማኒነት ያለው የሲቪል ምክንያት የላትም ይላሉ። የዓለም አቀፉ የአቶሚክ ኤጀንሲ ደግሞ ጉዳዩ አሳሳቢ መሆኑን ገልጿል። እስካሁን ሌላ ማንኛውም ሀገር ወደ ኒውክሌር መሳሪያነት ሳይቀይር ዩራኒየምን በዚህ ደረጃ አበልጽጎ አያውቅም። ሌላኛው የዚህ ውጊያ ምክንያት ደግሞ የኢራንን የሚሳኤል መርሃ ግብር መገደብ ነው። ትራምፕ በሀገር ሁኔታ ንግግራቸውና በቅዳሜው መልእክታቸው የኢራን የሚሳኤል መርሃ ግብር እድገት ለአሜሪካ እየጨመረ የመጣ ስጋት መሆኑን ጠቅሰው ነበር። ቅዳሜ ላይ ሲናገሩም ኢራን በአውሮፓ ያሉ የቅርብ ጓደኞቻችንና አጋሮቻችንን በባህር ማዶ የሚገኙ ወታደሮቻችንን ሊያስፈራሩ የሚችሉና በቅርቡም የአሜሪካን ምድር ሊደርሱ የሚችሉ ረጅም ርቀት ተወንጫፊ ሚሳኤሎችን ማልማቷን ለመቀጠል ጥረት አድርጋለች ብለዋል። ዶናልድ ትራምፕ ኢራን ላይ በርካታ ሀገራትንም ማዝመት ይፈልጋሉ። በብሪታንያ ላይ ቁጣቸውን ያሰሙትም ለዚሁ ነበር። ፕሬዝዳንት ዶናልድ ጄ ትራምፕ የብሪታንያ ጠቅላይ ሚኒስትር ስታርመርን ዋሽንግተን በኢራን ላይ የጀመረችውን ጦርነት ለመደገፍ ፈቃደኛ ባለመሆናቸው ልዩ ግንኙነት እየተባለ የሚጠራው የሀገራቱ ግንኙነት አሁን ችግር እንዳለበት አስጠንቅቀዋል። ትራምፕ ስለ ስታርመር ሲናገሩ እሱ አጋዥ አልነበረም፣ ይህንን አያለው ብዬ አስቤ አላውቅም ሲሉ ተደምጠዋል። ይህንን የተናገሩት ትራምፕ የኢራንን መንግስት የሚቃወሙ ኢራናውያን ለጊዜው ተቃውሟቸውን ጋብ እንዲያደርጉም አሳስበዋል። አሁን ላይ በየቦታው ቦምቦች ተጠምደዋል። እናም አደጋ ስለሚያስከትል ይህንን መንግስት ለመቃወም ትንሽ ፋታ ማግኘት ያስፈልጋል ሲሉ የተናገሩትም ለዚሁ ነው። ከቀናት በፊት የተጀመረው ይህ የእነዚህ ሀገራት ጦርነት ወደ ሶስተኛው የዓለም ጦርነት እንዳያመራም ተሰክቷል። ዩናይትድ አረብ ኤሜሬት፣ ሳውዲ አረቢያ፣ ኩዌትና ኳታር በዚህ ጦርነት ላይ ከአሜሪካና ከእስራኤል ጋር ኢራንን ለመዋጋት እንደሚነሱም የተጠቆመ መሆኑን ተከትሎ ይህ ጦርነት በቀላሉ ማቆሚያ እንደሌለው ለመረዳት ይቻላል። በርካታ ሀገራትን በድጋፍ መልክ ያገኙት አሜሪካና እስራኤል በጦርነቱ ላይ ያሸንፉ ይሆን? በዚህ ጦርነት ላይ
ለብቻዋ እየተፋለመች የምትገኘው ኢራንስ የሚረራት ሀገር ታገኛለች ወይስ ለብቻዋ ሆና መፋለሟን ትቀጥላለች? እርሱን ጊዜ የሚፈታው ጉዳይ ይሆናል። ስለዚህ ጉዳይ ምን ትላላችሁ? ጦርነት ውስጥ ምን አይነት እልባት ሊያገኝ ይችላል? ኮሜንት ላይ ሐሳቦቻችሁን አስቀምጡልኝ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ደግሞ ሰብስክራይብ ብታደርጉ በቀጣይ መሰልና ያልተሰሙ ጉዳዮች ወደ እናንተ ይደርሳሉ። በቀጣይ በሌላ አስገራሚ ጉዳይ እንገናኛለን። በያላችሁበት ሰላምና ጤና ይብዛላችሁ። ቸር ቆዩኝ።